አርእስተ ዜና በመጪው ግንቦት ወር ለሚካሄደው ጠቅላላ ምርጫ ህዝቡ በስፋት መመዝገቡ ለምርጫው ያለውን የነቃ ተሳትፎ የሚያሳይ መሆኑን አንዳንድ ተፎካካሪ የፖለቲካ ፓርቲዎች ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በግብጽ ያደረጉት ይፋዊ የሥራ ጉብኝት የሀገራቱን ኢኮኖሚያዊና ፖለቲካዊ ግንኙነት ወደ ተሻለ ምዕራፍ ያሸጋገረ መሆኑን ተንታኞች ገለጹ። ከነስተልኝ እንደምናላችሁ ከዜናዎቹ ጋር ሄርሜላ ገብረኪዳን ነኝ። ህዝባዊ ባህሪያችንን ጠብቀን ከዘመኑ ጋር እየታደሰን የሰላም ተመራጭ ኃይል ሆነን እንቀጥላለን በሚል መሪ ቃል በመከበር ላይ የሚገኘውን የኢፌዴሪ መከላከያ ሰራዊት ቀን የ6ኛ ሰርዶ ሜካናይዝድ ክፍለ ጦር የሰራዊት አባላት ከሰመራና አካባቢው ነዋሪዎች ጋር በልዩ ልዩ ዝግጅቶች አከበሩ። በዓሉን አስመልክቶ በተዘጋጀ የፓናል ውይይት ላይ የመከላከያ ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ሰዓረ መኮንን እንደተናገሩት ሰላምና ዲሞክራሲን ለማስፈን በተካሄደው የትጥቅ ትግል የአፋር ክልል ህዝብም ከፍተኛ መስዋዕትነትን የከፈለ መሆኑን አውስተዋል። የክፍለ ጦሩ አባላት ባደረጉት የገንዘብና የጉልበት ድጋፍ የተገነባው የጤና ጣቢያ በአፋር ክልል ርዕሰ መስተዳድር በአቶ እስማኤል አሊ ሴሮና በመከላከያ ስልጠና መምሪያ ዋና ኃላፊ በሌተናል ጀነራል ሰዓረ መኮንን ተመርቋል። በምረቃ ስነ ስርዓቱ ላይ የ6ኛ ሰርዶ ሜካናይዝድ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል ከፍያለው አምዴ የጤና ጣቢያው ግንባታ በትጥቅ ትግል ወቅት መስዋዕትነትን የከፈሉ ሰማዕታትንም ለማሰብ የተከናወነ አኩሪ ተግባር መሆኑን ተናግረዋል። የአፋር ክልል ርዕሰ መስተዳድር እስማኤል አሊ ሴሮ በበኩላቸው የጤና ጣቢያው ግንባታ የሰራዊቱን ህዝባዊነት በተግባር ያስመሰከረ አርአያነት ያለው ተግባር መሆኑን ገልጸዋል። መረጃውን ያደረሰን የኢፌዴሪ መከላከያ ሰራዊት ነው። በመጪው ግንቦት ወር ለሚካሄደው ጠቅላላ ምርጫ ህዝቡ በስፋት መመዝገቡ ለምርጫው ያለውን የነቃ ተሳትፎ የሚያሳይ መሆኑን አንዳንድ ተፎካካሪ የፖለቲካ ፓርቲዎች ገለጹ። እስካሁን ከ34.2 ሚሊዮን በላይ ህዝብ የምራጭነት ካርድ ወስዷል። ለኢትዮጵያ ዜና አገልግሎት ዘገባ የልቤ ማዘንጊያ። በመጪው ጠቅላላ ምርጫ ዲሞክራሲያዊ መብታቸውን ተጠቅመው የሚጠቅማቸውን ፓርቲ ለመምረጥ ይመዘገባሉ ተብሎ ከተቀመጠው የመራጮች ቁጥር ከ95.4 በመቶ በላይ ያህሉ የምርጫ ካርድ ወስደዋል። በርካቶች ለመራጭነት የሚያበቃቸውን ካርድ መውሰዳቸው ዲሞክራሲያዊ መብታቸውን በመጠቀም የፖለቲካ ተሳትፏቸው መጎልበቱን እንደሚያመለክት ነው የፖለቲካ ፓርቲዎች የገለጹት። የአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት ሊቀመንበር አቶ ትዕግስቱ አወል በርካታ መራጮች መመዝገባቸው የተለየ ምርጫ ያደርገዋል ይላሉ። ፖለቲካ ፓርቲ እጩዎችን ከማቅረብ ባሻገርና ፕሮግራማቸውን ከማቅረብ ባሻገር መራጩ ነው ወሳኙና መራጩ ህዝብ ደግሞ በዚህ ፍጥነት በዚህ መጠን የሚሄድ ከሆነ እኔ ምናልባት ከቅድ በላይ የሚሄዳል ብዬ ላስብ ይችላልውና አሁን ባለው ፍጥነት ጥሩ የሚባል ነገር ነው የሚል እምነት አለኝ። የቅንጅት ለአንድነትና ለዲሞክራሲ ፓርቲ ሊቀመንበር አቶ አየለ ጫሚሶ በበኩላቸው የህዝቡ በምርጫ ሂደት የመሳተፍ ባህል እያደገ ነው፣ ይህም ተጠናክሮ ሊቀጥል ይገባል ብለዋል። ዜጎች ደግሞ ለመምረጥም የራሳቸውን አስተዳደር ላይ ለመወሰንም የኔ እንደራሴ ነው ለማለት የሚያስችላቸው መራጭነት ካርድ ይዞ በመጨረሻ ላይ ማን ለኔ ይሆናል የሚለው ሰው ለመምረጥ ዝግጅት ያስፈልጋቸዋል። ያንን መውሰዳቸው ዝግጅት የሚደረግ አግባብነት አለው። ይሄ ትክክለኛ ሁኔታ ነው። ህዝቡ በስፋት በምርጫ በንቃት እንዲሳተፍ የበርካታ አካላት ጥረት ውጤት መሆኑን የተናገሩት የኢትዮጵያ ዲሞክራቲክ ህብረት ምክትል ሊቀመንበር አቶ ገብሩ በርሄ በቀሪው የመራጮች የመዝገባ ጊዜ ያልተመዘገቡ ኢትዮጵያውያን መመዝገብ ይገባቸዋል ሲሉ አስተያየት ሰጥተዋል። ምርጫ ካርድ መውሰድ ማለት ነገ በምርጫ ወቅት ለምትፈልገው የፖለቲካ ድርጅትና ግለሰብ የመምረጥ መብትን የሚያስከብር ስለሆነ በተለይ ይሄ ደግሞ በ5 ዓመት አንድ ጊዜ የሚገኝ ግን ደግሞ ከፍተኛ ሀገራዊ ለውጥ የምትሰራበት የምትወስንበት ስለሆነ ሁሉም ኢትዮጵያዊ በቀናነት የምርጫ ካርዱ መውሰድ እንዳለበት አደራላለሁ። ኦህዴድ ኢህአዴግ በምዕራብ ሸዋ ለሚገኙ ደጋፊዎቹ በምርጫ ስነ ምግባርና ደንብ ዙሪያ ተኮረ ግንዛቤ ማስጨበጫ ስልጠና ሰጠ። መጪው ጠቅላላ ምርጫ ሰላማዊ ነጻና ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸውን እንደሚወጡም የስልጠናው ተሳታፊዎች ተናግረዋል። በዞኑ ለህዝብ ተወካዮች ምክር ቤት ለመወዳደር ከተመዘገቡ 15 የፓርቲው ተወዳዳሪዎች 4ቱ ሴቶች ናቸው። ለክልል ምክር ቤት ለመወዳደር ከቀረቡት እጩዎች መካከል 47% የሚሆኑት ደግሞ ሴቶች መሆናቸውን የዘገበው የምዕራብ ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር የሚያስችል የረጅም ጊዜ እቅፍ ይፋ ማድረጉን የጤና ጥበቃ ሚኒስቴር አስታወቀ። የዓለም ካንሰር ቀን በአዲስ አበባ ተከብሯል። ዳንኤል ብዙአየሁ
ከኛ ያልፍም በሚል መሪ ቃል የዓለም ካንሰር ቀን በተከበረበት ወቅት የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ እንደገለጹት ተላላፊ ያልሆኑ በሽታዎችን ለመከላከል መንግስት ትኩረት ሰጥቶ በመስራት ላይ ነው። መንግስት በሽታዎቹ የሚያደርሱትን ጉዳት ለመቀነስ የሚያስችል ስትራቴጂክ እቅድ ይፋ ማድረጉ በቀጣይ በአገሪቱ የሚከሰቱትን ካንሰርና ተላላፊ ያልሆኑ በሽታዎች ለመከላከል ከፍተኛ ጠቀሜታ እንዳለው ዶክተር ከሰተ ብርሃን አስረድተዋል። ተላላፊ ያልሆኑ በሽታዎችን ለመከላከል የህዝቡ የጤና ንቃተ ህሊና መሻሻል አለበት። ግንዛቤ ማደግ አለበት። ይሄ በሽታ እንዴት ነው የሚመጣው፣ እንዴት መከላከል ይቻላል የሚባለውን ግንዛቤ መጨመር ነው። ይሄ በሰፊው ምን ሰራው ነው የሚሆነው ማለት ነው። ኢትዮጵያ ደግሞ ለዚህ ጥሩ እድል አለን። የጤና ኤክስቴንሽን ሰራተኞች አሉ። አሁን የጤና ልማት ሰራዊት ተብሎ በሰፊው እየሄድንበት ነው። ስለዚህ በመረጥናቸው ተላላፊ ያልሆኑ በሽታዎች በካንሰር፣ በስኳር በሽታ፣ በደም ግፊትና ሌሎች ከልብ ጋር የተያዙ ችግሮች፣ ከመተንፈሻ አካላት ጋር የተያዙ ችግሮች ላይ ህዝቡ ግንዛቤ እንዲያገኝ በሰፊው እንሰራለን ማለት ነው። በስትራቴጂክ እቅዱ መሰረት በሀገሪቱ ተላላፊ ያልሆኑ በሽታዎችን ለመከላከል የአካል ብቃት ማስፋፊያ ስራዎች ትኩረት እንደሚሰጣቸው፣ የካንሰር አይነቶች ላይም ሰፊ የምርምር ስራዎችና የክትትል ድጋፍ ስራዎች እንደሚከናወኑ ዶክተር ከሰተ ብርሃን ገልጸዋል። ካንሰርንም ይሁን ሌሎች ተላላፊ ያልሆኑ በሽታዎችን ለመከላከል የአካል እንቅስቃሴ ማድረግ ይመረጣል፣ ይመከራል። ስለዚህ በተለያዩ የሀገራችን አካባቢዎች በከተሞች ጨምሮ የአካል እንቅስቃሴ ማዘውተሪያ ቦታዎች እንዲስፋፉ ይሄን ከሚሰሩ ሴክተሮች ጋር በጋራ ሆኖ ለመስራት እንቅስቃሴ ይደረጋል ማለት ነው። አሁን ከተማችንን ብትወስዱ ሌሎችም ትልልቆች ከተሞች መልሶ የመገንባት ስራ እየተሰራ ነው። በዚህ ስራ ውስጥ የአካል ማዘውተሪያ እንትኖች አብረው ተካተው እንዲሰሩ ከዚህ ቀደም በደንብ ስላልተሰራ በሰፊው መንቀሳቀስ አለብን ነው። ሌሎችም እንደዚህ ከትምህርት ከስልጠና መሰል ነገሮች ጋር የተያዙ የፖሊሲ ስራዎች ከላይ እስከታች ይሰራሉ። የዓለም ጤና ድርጅት የኢትዮጵያ ተጠሪ ዶክተር ፔሪ ፔሌ ክሊቡ በበኩላቸው የዓለም ጤና ድርጅት የኢትዮጵያ መንግስት ተላላፊ ያልሆኑ በሽታዎችን ለመከላከል ያወጣው ስትራቴጂክ ፕላን ውጤታማ እንዲሆን ድጋፍ እንደሚያደርግ ገልጸዋል። የዓለም ጤና ድርጅት ከጤና ጥበቃ ሚኒስቴር ጋር በመተባበር ቴክኒካዊ ድጋፎችንና እገዛዎችን በማድረግ ላይ ይገኛል። በቀጣይም አገር አቀፍ ስትራቴጂክ እቅዱን በመደገፍ ለተፈጻሚነቱ የሚያደርገውን ድጋፍ አጠናክሮ ይቀጥላል። በስነ ስርዓቱ ላይ የተገኙት ቀዳማዊት እመቤት ሮማን ተስፋዬ በሀገሪቱ ተላላፊ ያልሆኑ በሽታዎችን ለመከላከል ከታች ጀምሮ እየተሰራ የሚገኘው ተግባር ተጠናክሮ መቀጠል እንዳለበት ማስገንዘባቸውን የአዲስ አበባ ኮሙኒኬሽን ጉዳዮች ቢሮ ዘግቧል። ዩኒቨርሲቲዎች ከመማር ማስተማር ባሻገር ለአካባቢው ማህበረሰብ የልቀት ማዕከል በመሆን ማገልገል እንዳለባቸው የትምህርት ሚኒስቴር አሳሰበ። በትግራይ ክልል አክሱም ከተማ የተካሄደው የከፍተኛ ትምህርት ተቋማት የለውጥ ምክር ቤት ጉባኤ ለሁለተኛው የእድገትና ትራንስፎርሜሽን እቅድ መነሻ ሀሳቦች በማስቀመጥ ተጠናቋል። ዝርዝሩን ሪፖርተራችን ንጋት ደምስ ያዘጋጅተዋለች፣ እንደሚከተለው ይቀርባል። በትግራይ ክልል አክሱም ከተማ በአክሱም ዩኒቨርሲቲ አዘጋጅነት በተካሄደው የከፍተኛ ትምህርት ተቋማት የለውጥ ምክር ቤት ማጠቃለያ ላይ የመንግስት ከፍተኛ የትምህርት ተቋማት ከመማር ማስተማር ስራቸው ጎን ለጎን የእውቀትና የልህቀት ማዕከል እንዲሆኑ የምርምር ስራዎችን መስራት እንዳለባቸው የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ ተናግረዋል። ዩኒቨርሲቲዎቻችን የምርምርና የስርጸት ስራዎቻቸው ከራሳቸው ድንበሮች በማለፍ በዙሪያቸው ያለውን ህዝብና ኢንዱስትሪ ማጥለቅለቅ እንዲያጥለቀልቁ ይጠበቃል። የእድገትና ትራንስፎርሜሽን እቅድ ሊጠቃለል በቀሩት ጥቂት ወራትም መከናወን አለባቸው ያሏቸውን ተግባራት ገልጸዋል። የመልካም አስተዳደር ጥረትና የኪራይ ሰብሳቢነት ተግባር ሊመለሱ በማይችሉበት መንገድ መቅበር የሚቻለው በሰለጠነ አስተሳሰብ ዘላቂ የሆነ ህብረተሰብ ግንባታ ሲኖር ብቻ ነው። ይህ ስራ በመላው ማህበረሰብ መሰራት ያለበት ቢሆንም የከፍተኛ ትምህርት ተቋማት አብነታዊ ሚና መጫወት ይኖርባቸዋል። የትምህርት ሚኒስትር ዴኤታው ዶክተር ካባ ኡርጌሳ በበኩላቸው በኢንዱስትሪዎችና በዩኒቨርሲቲዎች መካከል ያለውን ግንኙነት ማጠናከር እንደሚገባ ነው የገለጹት። ከሳይንስና ቴክኖሎጂ ሚኒስቴር ጋር የተሰሩ ስራዎች አበረታች በመሆናቸው ተጠናክረው ሊቀጥሉ ይገባልም ብለዋል። ዩኒቨርሲቲ ኢንዱስትሪ ሊንኬጅ ዩአይኤል የምንለው አለ። በእያንዳንዱ ቴክኖሎጂ ባላቸው ይሄ ነገር የተመሰረተ ይመስለኛል። በተለይ በአይኦቲዎችና በሳይንስና ቴክኖሎጂ ዩኒቨርሲቲዎች አሉ። በሌሎችም ያለ ይመስለኛል። ምንድነው የሚያደርጉት? አታችመንቱን ሰርች ያደርጋሉ፣ ያገኛሉ፣ አታች ያደርጋሉ። ያም ኦፍ ኮርስ በራሱ ትልቅ ስራ ነው። በጉባኤው የተሳተፉ የከፍተኛ ትምህርት ተቋማት ፕሬዝዳንቶች በበኩላቸው ከፍተኛ የትምህርት ተቋማት ወጥነት ያለው አሰራር እንዲኖራቸው የጉባኤው ጠቀሜታ የላቀ ነው ብለዋል። በቀጣይም ጉባኤውን የሚያዘጋጀው ደግሞ የዲላ ዩኒቨርሲቲ እንደሆነ ተገልጿል።
መንግስት በሚያካሂዳቸው የህዝብ መድረኮች ጥያቄዎቻቸው መልስ እያገኙ መምጣታቸውን የሆሳዕና ከተማ ነዋሪዎች ገለጹ። የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ በበኩላቸው የከተማዋ ፈጣን እድገት ቀጣይነት እንዲኖረው የህዝቡና የአመራሩ ቅንጅት ተጠናክሮ እንዲቀጥል አሳስበዋል። የሆሳዕና ከተማ የልማትና የመልካም አስተዳደር የህዝብ መድረክ ተካሂዷል። ሰለሞን ጸጋይ በደቡብ ክልል ባሉት የሪፎርም ከተሞች የህዝብ የልማትና የመልካም አስተዳደር ችግሮችን ለመቅረፍ በየ3 ወሩ የህዝብ የውይይት መድረኮች እየተካሄዱ ይገኛሉ። በሆሳዕና ከተማ የተካሄደው አጠቃላይ ከተማ አቀፍ መድረክ የተጀመረው የ6 ወራት በተለይም ከ3 ወራት በፊት በህዝቡ የተነሱ የልማትና የመልካም አስተዳደር ጥያቄዎች አፈጻጸም ሪፖርት በማቅረብ ነበር። ሪፖርቱን ያቀረቡት የከተማዋ ከንቲባ አቶ ሞላቡ እንዳሉት ህዝቡ በዋናነት የጠየቃቸው የድልድይ ግንባታ፣ የኮንስትራክሽን ማሽነሪዎችና የእሳት ማጥፊያ መኪኖች እንዲሟሉ ተደርጓል። አብዛኞቹ የቆዩና አዳዲስ ጥያቄዎች ምላሽ አግኝተዋል። የውይይቱ ተሳታፊዎች መንግስት ህዝቡን በማሳተፍ ባደረገው ጥረት ጥያቄዎቻቸው እየተመለሱ ከተማዋን በፍጥነት እያደገች በመሆኗ ደስተኞች መሆናቸውን ገልጸዋል። በዚህ ልማታዊ መንግስት ከተማችን በርካታ እድሎችን አግኝታለች። ከውሃ ብንል ከዩኒቨርሲቲ ብንል ያገኘነው እድል ቀላል አይደለም። ዛሬ ለበርካታ ወጣቶች የሥራ እድል የተፈጠረበት አግባብ ነው ያለው። በርካታ ኢንቨስተሮች ወደ ከተማችን እየፈለሱ ነው። ለበርካታ ቱሪስቶች ማረፊያ የሚሆኑ ሆቴሎች እየተገነቡ ነው። ይሄ ቀላል አይደለም። ተሳታፊዎቹ ለከተማዋ ተጨማሪ እድገት የውሃ የጤና ጣቢያና መንገድ ግንባታ፣ የመኖሪያ ቤት መስሪያ ቦታ አቅርቦት፣ የሞባይል ኔትወርክና የመብራት መቆራረጥ እንዲሁም ሌሎች ጥያቄዎችን አቅርበዋል። መሬት በመደባ ስርዓት በሊዝ መነሻ ዋጋ ለመንግስት ሰራተኛ ለሌሎች አካላት ለሌሎች ህብረተሰብ ክፍሎች የሚቀርብበት አግባብ በጣም የዘገየ ነው። ከከተማው ጋር አልመጠነም። የኔትወርክ ችግር አለበት ከተማው ላይ። በዚሁ ተያይዞ ደግሞ የማብራት ችግር ከከተማው ጋር አልመጠነም። የከተማ ከንቲባ አቶ ሞላቡና የዞን ዋና አስተዳዳሪ አቶ ደገለ ኤርገኖም ከነዋሪዎቹ የተነሱ ጥያቄዎች በቀጣዮች ወራት በተቻለ ፍጥነት ለመቅረፍ ጥረት ይደረጋል ነው ያሉት። መድረኩን የመሩት የፌዴሪ ትምህርት ሚኒስትር አቶ ሽፈራው ሽጉጤ በበኩላቸው የህብረተሰቡ የመኖሪያ ቤት መስሪያ ቦታ አቅርቦት በማስፋት ነዋሪዎች በጨረታና በማህበር ተደራጅተው ተጠቃሚ የሚሆኑበት ሁኔታ ተመቻችቷል ነው ያሉት። በማህበር ለተደራጁ ለዝቅተኛ የገቢ ያላቸው ህብረተሰብ ክፍሎች መሬት በምደባ በማህበር የሚሰሩበት ስርዓት ተዘርግቷል። በዛ መሰረት የሚፈጸም ነው የሚሆነው። የተንቀሳቃሽ ስልክ ኔትወርክና የመብራት መቆራረጥ ችግር ለመቅረፍም መንግስት በትኩረት እየሰራ ነው ብለዋል ሚኒስትሩ አቶ ሽፈራው ሽጉጤ። የሀዲያ አንድነቱን አጠናክሮ እድገት እያስመዘገበና ተጠቃሚነቱን እያሰፋ ይገኛል ያሉት ሚኒስትሩ በከፍተኛ ፍጥነት እያደገች የመጣችው ሆሳዕና እድገቷ ቀጣይነት እንዲኖረው ተሳትፎውን አጠናክሮ እንዲቀጥል ማሳስበዋል። የውጭ ዜና የሩሲያ ፕሬዝዳንት ቭላዲሚር ፑቲን በግብጽ ያደረጉት ይፋዊ የስራ ጉብኝት የሀገራቱን ኢኮኖሚያዊና ፖለቲካዊ ግንኙነት ወደ ተሻለ ምዕራፍ ያሸጋገረ መሆኑን ተንታኞች ገለጹ። የሁለቱ ሀገራት የንግድ ግንኙነትም $4.5 ቢሊዮን ደርሷል። ለሮይተርስ ዘገባ አዲስ ህይወት ተስፋዬ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለሁለት ቀናት በግብጽ ያደረጉት ይፋዊ የስራ ጉብኝት የሀገራቱን መገናኛ ብዙሃን ቀልብ ስቦ ቆይቷል። የፑቲን ጉብኝት የሁለቱ ሀገራት ኢኮኖሚያዊና ፖለቲካዊ ግንኙነት ይበልጥ እንደሚያጠናክረው ነው የየሀገራቱ ተንታኞች የሚገልጹት። አህመዲ ኤልጋማል በግብጽ የሚታተመው አልሐራም ጋዜጣ ዋና አዘጋጅ ናቸው። ሁለቱ ሀገራት በጋራ ተጠቃሚነት ላይ የመሰረቱት ግንኙነት ይበልጥ እየጎለበተ መምጣቱን ይናገራሉ። ዚያረት ፑቲን ለልቃሂራ የፕሬዝዳንት ፑቲን ጉብኝት ለሁለቱም ሀገራት ኢኮኖሚያዊ ጠቀሜታው ከፍተኛ ነው። ግብጽ የኒኩሌር ቴክኖሎጂ፣ የወታደራዊ ድጋፍ እንዲሁም የኢንቨስትመንት ድጋፍ ከሩሲያ ትፈልጋለች። ሀገራቱ በእነዚህ ጉዳዮች ላይም ከስምምነት ደርሰዋል። ሩሲያም ብትሆን በተለይ በግብርናው ዘርፍ ከግብጽ ጋር መተባበር ትፈልጋለች። አልሐራም ጋዜጣን ዋቢ አድርጎ ሮይተርስ እንደዘገበው የግብጽና ሩሲያ የንግድ ግንኙነት እስከ 2014 $4.5 ቢሊዮን ደርሷል። ይህም ከዚህ ቀደም ከነበረው በእጥፍ ማደጉ ነው የሚነገረው። ሩሲያ የጥራጥሬ ምርቶችን ወደ ግብጽ በስፋት የምትልክ ሀገር ስትሆን ግብጽም ከሩሲያ የጦር መሳሪያ ታስገባለች። የፕሬዝዳንት ፑቲን ጉብኝት በዩክሬን ጉዳይ ሩሲያ ከምዕራባውያን ጋር በገባችው ሰጣ ገባ ሳቢያ የተጣለባትን ማዕቀብ ለማካካስ እንደሚረዳትም አንዳንዶች ይገልጻሉ። የሩሲያው ተመራማሪ አሌክሳንደር ቴካቺንኮ እንደሚሉት በሁለቱ ሀገራት መካከል የነጻ የንግድ ቀጠና መመስረት የትብብር ማዕቀፋቸው ለማጎልበት ይረዳል ብሏል። ነጻ የንግድ ቀጠና መመስረት የሀገራቱን የንግድ ትብብር ያጎለብታል። ይህም በታሪፍ ላይ የሚታዩ ችግሮችን ይቀርፋል። ምርቶችም የተሻለ ዋጋ እንዲኖራቸው ይረዳል። በዚህ ርዕሰ ጉዳይ ላይም ከግብጽ ጋር መምከር ከጀመርን ሰነባብተናል። ፕሬዝዳንት ፑቲንና የግብጹ አብዱል ፈታህ አልሲሲ በጋራ በነበራቸው ቆይታ በመካከለኛው ምስራቅ የጸጥታ ጉዳይ መክረዋል። ፑቲን በግብጽ የነበራቸውን የሁለት ቀናት ጉብኝት አጠናቀውም ወደ ሀገራቸው ተመልሰዋል።
ዜናው በቃ መልካም ቀን